ምን ያስገርም? ኧረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ዋው! የእግዚአብሔር ፍቅር ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለእኔ መስቀል ላይ አንድ ልጁን እንደላከ ማምን ስለሆንኩ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ የሚል መጽሐፍ ላይ አንብቤያለሁ እና የሚያስገርመኝ እሱ ነው። ከኢትዮጵያ በላይ የምትገርም ሀገር አለች ወይ? በደንብ ነው። አዲሲቷ ኢየሩሳሌም አይገርምም? ኢትዮጵያን በጣም እንደምወድ ነግሬያቸዋለሁ። ግን ኢትዮጵያን ስወድ አዲሲቱ ኢየሩሳሌምን አሳዝኜ ከሆነ በቃ አላተረፍኩም ብዬ ነው። እናቶቼም አባቶቼም ደግሞ ሲያስተምሩኝ እንደዛ ብለው ነው። ስለዚህ የምኖረው እግዚአብሔርን ደስ ለማሰኘት ነው። ነው አንድ ሙዚቀኛ ነኝ። መቼም ሰው ያው ደካማ ነው፣ ብዙ ኃጢአት አለበት። እንደ አንድ ኃጢአተኛ ሰው ግን በቃ የምመኘው ተስፋዬም አዲሲቷ ኢየሩሳሌም የምትባል ሀገር ስለሆነች እሷ ትገርመኛለች። የሃይማኖት ሐሳብ ይሄን ማወቅ እንችላለን ወይ? በደንብ እናቴም አባቴም በነገራችን ላይ ቆራቢ ናቸው። ያው አባቴ በሕይወት የለም። እናቴ ቅድም እንዳልኳችሁ መጽሐፍ ቅዱስ አንብብ ብላን ያሳደገችኝ። እኔ ደግሞ ሳነብ እግዚአብሔር ለእኔ በተገለጠበት መንገድ፣ እኔ በገባኝ መንገድ ክርስቲያን ሆኜው እስከ እርጅናዬ ክርስቲያን ሆኜ ብችል ደግሞ እንደ አባቶቼ ገድል እንደሰሩት ገድል ብሰራ እንደው በታደልኩኝ። ጸልዩልኝ። የሃይማኖት ሐሳቤ ክርስቲያን ነው። መዝሙር ትሰማለህ ወይ? በደንብ ነው የምሰማው። በደንብ ነው መዝሙር የምሰማው። እናት ኦርቶዶክስ ቤተ ክርስቲያን ካፈራቻቸው ግሩም ዘማሪዎች ሰማለሁ። ከሙሉ ወንጌል አብያተ ክርስቲያናት መዝሙሮቻቸውን ሰማለሁ። ያለ መዝሙርማ እንዴት ይሆናል? መንፈሳዊ ነገር ያስፈልገናል። እኛ በተለይ እኛ ሙዚቀኞች ይርበናል። ብንችል አንድ ቀን እኛም ደግሞ አድለውን ብንዘምር እግዚአብሔር በረዳን። መልካም ነው ይመስለኛል። አሁን እኛ ሁላችን ኢን ታይም ላይ ነው ያለነው። የመጨረሻው ዘመን ደግሞ ሰዎች በኑሮ በጣም ተጨንቀው ያው አንታይ ክራይስት ቢባል ሲመጣ የኑሮ ውድነትን አቀላለሁ፣ ሰላም እሰጣለሁ ብሎ ስለሆነ ያ መጽሐፍ የምታነቡ ሰዎች ያላነበባችሁ አንብቡ እና ኑሮን አቀላለሁ ብሎ ስለሆነ አሁን ኑሮ የከበደው ዓለም ላይ የዚህ ዓለም ገዢ የቀመረው ቀመር ስለሚመስለኝ የአሁኑ ኑሮ ያው እንግዲህ ከእግዚአብሔር ጋር ካልሆነ ከባድ ነው ማለት ነው። እግዚአብሔር ካለ ግን ያው እኔ እዚህ ቅን አልበም ላይ ገንዘብ የሚል ሙዚቃ፣ እግር በተራመደው የሚያረጀው ጫማ የሚል ሙዚቃ አለ። እንደዛ ነው። ስለ ጊዜ ምን ትላለህ? ዋው ጊዜ እኮ ክብ እኮ ነው። እኔ ጊዜን የምመስለው በሰዓት ነው። ከላይ ያለው 12 ነውና ባለጠጋ አርጉት 12ን። ከዛ ያ 12 ሲዞር አንድ ይሆናል፣ እየቀነሰ ይመስላል። ከዛስ 2 3 4 እያለ ዞሮ ደግሞ ቀንሶ 10 11 መልሶ 12 ተመልሶ ደግሞ እንደገና አንድ ይላል። ስለዚህ ዛሬ የከበረ የመሰለው ነገ
አይደለም። ዛሬ ጤነኛ የመሰለው ነገር ይታመማል። እንደዛ ነው። ግን በጊዜ ውስጥ ጊዜ ዞሮ ስለሚከፍል ስትሄድ ብቻ አይደለም ጊዜ ስትመለስም ስላለው ስትሄድ የምትዘራውን መጠንቀቅ አለብህ በጊዜ ውስጥ ብዬ አምናለሁ። ምክንያቱም ስትመለስ የምታጭደው አንተው ስለሆንክ። ስለዚህ ጊዜ እንደዛ ይመስለኛል። ባለጠጋ የሆነ ድሃ ይሆናል። ድሃ የነበረ ደግሞ ድሃ ሆኖ ላይቀር ይችላል፣ ባለጠጋ ይሆናል። እንደዛ ነው። በህይወት ያለ በህይወት አይኖርም። ጊዜ ትርጉሙ ብዙ ነው። ጊዜን ለተረዳው ሰው በቃ ቀደም እንዳልኳችሁ ለአዲሲቷ ኢየሩሳሌም እንዴት መኖር እንዳለበት መስኖ ይኖራል ብዬ አስባለሁ።